ሰላም ቤተሰቦች እንዴት ቆይታችኋል? ዛሬ የተወሰኑ የአማርኛ ፊደላቶችን እየጻፍን አብረን ያለን አብራችሁ ይቆዩ። የመጀመሪያ ፊደላችን ሀ ናት። ሀን ከነ ቤተሰቧ በተገቢው መልኩ የምናይ ይሆናል። ሀ፣ ሁ፣ አጻጽፉንም በደንብ እያስተዋላችሁ ሂ፣ ሃ፣ ሄ፣ ህ፣ ሆ። የመጀመሪያዋ ፊደላችን ከነ ቤተሰቧ ይሄን ትመስላለች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በመቀጠል የምናገኘው ለን ነው። ፊደል ለ ይሄን ትመስላለች። ከዚች በመነሳት ደግሞ የተለያዩ የእሷን ቤተሰቦች እንጽፋለን ማለት ነው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ሶስተኛዋ ደግሞ የሃ ሞክሼ ስትሆን ተመሳሳይ መጣሪያ ስላላቸው ማለት ነው። ሐመሩሃ ትባላለች፣ ግን ሃ ብለን እንጠራታለን። ሃ፣ ሁ ቅጥያ ሲኖራት ሁ፣ ሂ፣ ሃ። እንግዲህ አራተኛዋ እንደምታዩት ሁለት እግሯ ያጥራል ማለት ነው። ሁለት እግሮቿ አጥር ይላሉ። የአምስተኛዋ ሄ ቀለበት ያላት እግሯ ላይ። የስድስተኛዋ ደግሞ ህ። ሰባተኛዋ ፊደላችን ደግሞ ሆ። የመጨረሻ ሁለት እግሮቿ ምን ይላሉ? ያጥራሉ ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አራተኛ ላይ የምናገኘው ፊደል መ ይባላል። ሁለት ክብ ነገሮች አንድ ላይ በመሆን የሚፈጥሩት ነው መ። ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። የመቤተሰቦች ይህን ይመስላሉ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። አንድ ፊደል እንጨምር። ፊደል ሰን እኔ ሰ፣ ሰ። ሁለተኛው የሰ ቤተሰብ ሱ፣ ሶስተኛ የሰ ቤተሰብ ሲ ስትሆን እንዲህ ትጻፋለች። ሳ አራተኛዋ፣ አምስተኛዋ ቀለበት ያላት ሴ፣ ስድስተኛዋ ከላይ ቅጥያዋ ትንሽ ሸፈፍ የሚል ስ፣ ሰባተኛ ላይ የምናገኛት ደግሞ ሶ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንግዲህ የመጀመሪያዎቹ 1 2 3 4 5 ፊደላቶች ከነቤተሰቦቻቸው ይህን ይመስላሉ። ወደፊት ደግሞ ሌሎች ፊደላቶችንም ጨምረን አይተን በሰፊው ቃላት እየመሰረትን እናያለን። ነገር ግን የራሳችሁን ጊዜ ወስዳችሁ የተለያዩ ትምህርቶችን መማር የምትፈልጉ በኢሞ፣ በቴሌግራም፣ በዋትስአፕ ወይ ደግሞ በሌላ አማራጮች ከታች በማስቀምጠው ስልክ ቁጥር ማለትም በ09 20 09 75 25 የኢትዮጵያ መለያ ኮድ የሆነውን ፕላስ 25 1
ኮድ በማስገባት በዚህ ስልክ ቁጥር በተለያየ መልኩ ኮንታክት ብታደርጉኝ በግል ሰዓታችሁ በጣም ብዙ ነገር የምትፈልጉትን ክህሎት መማር ትችላላችሁ። አማርኛ፣ እንግሊዝኛ፣ ሂሳብን ጨምሮ የተለያዩ ክህሎቶችን መማር ትችላላችሁ። ይህ ጊዮን አካዳሚ ነው። በቀጣይ በሌላ ቪዲዮ እንመለሳለን። በደንብ እንማማራለን። አብራችሁ ይሁኑ። ብዙ ነገር ታተርፉበታላችሁ። መልካም ቆይታ